Hey guys, ዛሬ currently ለሾልደር እየተጠቀምኳቸው ያሏቸውን ኤክሰርሳይሶች ይዤላችሁ መጥቻለሁ። ከዛ በተጨማሪ ደግሞ ሾልደራችንን ስንሰራ ቸስት ስንሰራ አብዛኛውን ጊዜ ሾልደራችን ላይ ህመም አለ። ያም የሚፈጠረው ሮቴቶ ከፍ የሚባለውን የሾልደራችንን ስቴብል አድርጎ የሚይዝ ሊጋመንት ወይም ደግሞ ማስል አክቲቬት ሳይሆን ወደ ኤክሰርሳይዝ ስንገባ ነው። ስለዚህ ያንንም መስል እንዴት አክቲቬት ማድረግ እንደምንችል በዳምፔልም በኬብልም አሳያችኋለሁ ማለት ነው። ወደ ቪዲዮአችን የመጀመሪያው እነዚህ ሶስት አክቲቪቲዎች መጀመሪያ ወደ ኤክሰርሳይሶቹ ከመሄዳችን በፊት እነዚህ ሶስት አክቲቪቲዎች መሞከር አለባችሁ ማለት ነው። እነዚህ ሶስት አክቲቪቲዎች የሚጠቅሙን ሮቴቶ ከፍ የሚባለውን የሾልደራችን ጋር ያለውን ቦል ኤንድ ሶኬቱ መሃል ያለውን መስል ወይም ደግሞ ሊጋሜንቱን አክቲቬት ለማድረግ ይጠቅመናል። ሾልደር ስንሰራ ብቻ አይደለም ቸስትም ስሰራ እጠቀመዋለሁ። እነዚህን አክቲቪቲዎች እጠቀማቸዋለሁ። ሮቴቶ ከፍ መስል ሾልደራችን በሁሉም አይነት አቅጣጫ እንዲዞር በሁሉም አይነት አቅጣጫ እንዲንቀሳቀስ የሚረዳ አይነት ሊጋሜንት ነው። ስለዚህ ምን ፊቲግ ይበዛበታል ማለት ነው። ፊቲግ መብዛቱን ደግሞ ለመቀነስ መጀመሪያ ወደ ኤክሰርሳይዝ ከመሄዳችን በፊት ብለድ ፍሎውን ወይም ደግሞ መስሉን አክቲቬት ለማድረግ እነዚህ ሶስት ኤክሰርሳይሶች እጠቀምባቸዋለሁ ማለት ነው። የመጀመሪያው በዳምፔል ያያችሁት ኤክሰርሳይዝ 90 ዲግሪ ላይ ጉልበታችሁ ላይ ያስደግፋችሁ በደንብ ወደ ውስጥ ሮቴት ማድረግ። ሁለተኛውና ሶስተኛው ኬብል ላይ እነዚህን ኤክሰርሳይሶች በደንብ ተጠቀሙባቸው ማለት ነው። ወደ ቀጣዩ ወደ ኤክሰርሳይዛችን እንሂድ። የመጀመሪያው ኤክሰርሳይዝ ሾልደር ፕረስ። ሾልደር ፕረስ ሶስቱንም ዴልት ፍሮንት ዴልት፣ ሳይድ ዴልት ኤንድ ሬር ዴልት ሶስቱንም የዴልታችንን ክፍል በደንብ ሂት የሚያደርግልን ነው። ስፔሻሊ ደግሞ ፍሮንት እና ሳይድ ዴልቱን ማለት ነው። በደንብ እዚህ ላይ ኪሎ በደንብ ፕሮግረስ እያደረጋችሁ የምትሄዱ ከሆነ በደንብ መስሉን በደንብ አክቲቬት ማድረግ የሚችል በደንብ መስሉን ሂት ማድረግ የሚችል ኤክሰርሳይዝ ነው ማለት ነው። በደንብ ደግሞ የቻላችሁትን ያህል ምንም አይነት ፊቲግ ሳይፈጠር የቻላችሁትን ያህል ኪሎ መጨመር የምትችሉበት ኤክሰርሳይዝ ነው ማለት ነው። ስለዚህ ይሄንን ኤክሰርሳይዝ እንደ መጀመሪያ እጠቀመዋለሁ ማለት ነው ሁልጊዜም። ሁለተኛው ኤክሰርሳይዝ ሁለት ኤክሰርሳይዞች ነው የምጠቀመው። ፍሮንት ዴልቱንም ሳይድ ዴልቱንም በደንብ ሂት የሚያደርጉልኝ ኤክሰርሳይዞች ማለት ናቸው። ሁለቱም እኔ በምፈልገው መልኩ አጀስት አድርጌያቸው ነው። ኤክሰርሳይዞች አጀስት አደርጋለሁኝ እያየሁኝ እኔ በሚመቸኝ መልኩ ማለት ነው። ይሄንንም ማለት ሳይንስ ቤዝድ የሆኑ ቪዲዮዎችን በብዛት አያለሁኝ። ሞር መስሎቹ ላይ ሂት ማድረግ የምችልበት መንገድ የማገኝ ከሆነ እነዛን ለመከተል እሞክራለሁ ማለት ነው። ኮምፓውንድ ኤክሰርሳይሶችን በጣም ነው የሚመቹኝ፣ ግን መስል ፎከስድ የሆነ ኤክሰርሳይዝ ሲኖረኝ ያንን አደርጋለሁ ማለት ነው። የመጀመሪያው ኤክሰርሳይዝ ለሳይድ ዴልት የተጠቀምኩት እንዳያችሁት ዳምፔሉን ወደፊት ኤልቦይ ላይ ቀጥ አድርጌ ወደፊት ነው ማለት ነው። ሳብ እያደረጉ ወደፊት መግፋት ነው ማለት ነው። ይሄም ፍሮንት ዴልቱን እና ሳይድ ዴልቱን በጣም ነው ሂት እንዲያደርግ የሚያደርግልኝ ማለት ነው። ሞር እዚህ ኤክሰርሳይዝ ላይ ፎከስ ማድረግ መቻል ያለባችሁ ኤልቦአችሁ ላይ ነው። ኤልቦ ከታጠፈ ኦልሬዲ ወደ ላይ ስለሆነ የምንገፋው ኤክሰርሳይሱን ባይሴፕሳችንን ሂት ያደርግብናል ማለት ነው። ያንን ለመቀነስ ከኤልቦአችን ቀጥ በተቻለ መጠን ኤልቦአችንን ቀጥ ለማድረግ እንጥራለን ማለት ነው። ከወገባችን የተወሰነ ወደፊት ቤንድ እናደርጋለን፣ ጀርባችን ቴክ ኦቨር እንዳያደርግ ማለት ነው። ወደ ላይ ስለሆነ የምንገፋው አሁንም ጀርባችን እንዳይወስድ ይሄንን ኤክሰርሳይዝ ምን እናደርጋለን? ከወገባችን ትንሽ ወደፊት ቤንድ እናደርጋለን፣ ወደ ላይ እንገፋለን ማለት ነው። ሁለተኛው ከዚህ ጋር የምንሰራው ኤክሰርሳይዝ ይሄንንም እንደዚሁ በላተራል ሬዝን እንደዚሁ አጀስት አድርገነው ነው ማለት ነው። ምንድነው የምናደርገው? አሁን የመጀመሪያውን ኤክሰርሳይዝ ከሰራችሁበት ኪሎ የተወሰነ ኪሎ ከፍ ማለት መቻል አለበት። ምክንያቱም በኤልቦአችን ወደ ላይ ዳምፔሉን እንይዛለን። ኤልቦአችንን ልክ ወደ ላይ እንደ መግፋት አድርገን ነው፣ ልክ ከኤልቦአችን ተይዘን ወደ ላይ እጃችንን እንደ መግፋት አድርገን ነው የምንሰራው ማለት ነው። ቀጥ እንላለን። ከወገባችን ትንሽ ዝቅ ላታችንን ስፕሬድ ለማድረግ እንሞክራለን። ከኤልቦአችን ወደ ላይ በደንብ እንገፋዋለን ማለት ነው። ሁለተኛ ኤክሰርሳይዝ እነዚህ ሁለት ኤክሰርሳይዞች ናቸው። ሳይድ ዴልቴን በደንብ አድርገው ሂት ያደርጉልኛል ማለት ነው። ሶስተኛውና የመጨረሻው ኤክሰርሳይዝ ሬር ዴልታችንን የምናሰራበት ኤክሰርሳይዝ ሬር ዴልት ኬብል ፍላይ ይባላል። ይሄም ኤክሰርሳይዝ ስትሬቺንግ ፖዚሽኑ ላይ አሪፍ የሆነ ቴንሽን
ስኩዊዝ የምናደርግበትን ፖዚሽን ላይ እንደዛው አሪፍ የሆነ ቴንሽን ይፈጥራል ማለት ነው። ሌላኛው የመስላችሁ ክፍል ቴክኦቨር እንዳያደርግ እዚህኛውም ላይ ከወገባችን የተወሰነ ቤንድ እናደርጋለን። በደንብ አድርገን ስትረች እናደርጋለን። ልክ ከሰውነታችን እንደሚወጣ አድርጎ ስለሆነ እጃችንን በደንብ የሚስብልን ኬብሉ ሬር ዴልታችንን በደንብ አድርጎ ነው ስትረች የሚያደርገው። እንደዛው ስኩዊዝ ስናደርግም ኪሎ የፈለግነውን ያህል መጨመር እንችላለን። ስኩዊዝ ስናደርግም እንደዛው አሪፍ የሆነ ቴንሽን ይፈጠራል ማለት ነው። ሬር ዴልታችንን በዛ መልክ በዚህ ኤክሰርሳይዝ በደንብ አድርገን ማሰራት እንችላለን። እኔ ፐርሰናሊ በደንብ አድርጎ እያሰራልኝ የሚገኘው እንደዛውም ደግሞ ፕሮግሬሲቭ ኦቨርሎዱም በጣም አሪፍ ነው ማለት ነው። ኪሎ የፈለጋችሁትን ያህል በደንብ ፕሮግረስ ማድረግ የምትችሉበት ኤክሰርሳይዝ ነው ማለት ነው። ኬብላችሁ አሪፍ እስከሆነ ድረስ እነዚህን ኤክሰርሳይሶች ለሾልደራችሁ መጠቀም ትችላላችሁ። እኔ ባስረዳችሁ መልኩ አጀስት አድርጋችሁ ማለት ነው። አጀስትመንቶቹ የማይመቻችሁም ከሆነ እንደዛው ኤክሰርሳይሶቹን ጀኑዊን የሆነውን ኤክሰርሳይሶቹ ትክክለኞቹን ኤክሰርሳይሶች ፈልጋችሁ በደንብ እነዛ ላይ ፕሮግረስ ካደረጋችሁ በኋላ እያያችሁ እናንተ በምትፈልጉት መልኩ አጀስት ማድረግ ትችላላችሁ ማለት ነው። 3D ዴልት ቢልድ አፕ ለማድረግ እነዚህን ኤክሰርሳይሶች ከረንትሊ እየተጠቀምኩባቸው ነው የምገኘው ማለት ነው። አሪፍ ፕሮግረስ እያደረኩባቸው እገኛለሁ። አሪፍ ሾልደሬ ላይ አሪፍ ፕሮግረስ እያየሁበት ነው ያለሁት። አይ ዊሽ እናንተም እንደዛው አሪፍ የሆነ ፕሮግረስ ታዩበታላችሁ ብዬ አምናለሁኝ። ቴንክ ዩ